ሰላም እንደናችሁ የተከበራችሁ ውድ የቻናል ቤተሰቦች፣ በዛሬው ቪዲዮ ይዤላችሁ የመጣሁት በጣም አሪፍ የሆኑ በየቀኑ በየጊዜው ለቃለ ምልልስ የምንጠቀምባቸው የእንግሊዘኛ ቃላቶችን ከአማርኛ ጋር እንዴት እንደሚነበቡ ጭምር ባንድ ይዤላችሁ መጥቻለሁ። ቪዲዮውን ላይክና ሳብስክራይብ እያደረጋችሁ እስከ መጨረሻ ድረስ ተከታተሉት። ለቻናሉ አዲስ የሆናችሁ አዳዲስ ጠቃሚ ቪዲዮዎች ሲለቀቁ ወዲያውኑ እንዲደርሳችሁ ሳብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። አሁን ቀጥታ ወደ ቪዲዮ እያንዳንዱ እንግዲህ ቪዲዮውን እስከ መጨረሻ ድረስ መከታተል ይጠበቅባቸዋል። ወደ 7 የሚሆኑ ቃለ ምልልስ የምንጠቀምባቸው ቃላቶችን ያመጣውላችሁ እስከ መጨረሻ ድረስ ተከታተሉት። እንግዲህ የመጀመሪያውን ስንሄድ መጀመሪያ ላይ የተቀመጠው እንደምታዩት ምን ይላል? አይ ዊል ስታርት ወርክ ኔክስት ዊክ። አንድ ላይ ሲነበብ አይ ዊል ስታርት ወርክ ኔክስት ዊክ። ይኸው በአማርኛ እንዴት እንደሚነበብ አስቀምጬላችኋለሁ። አይ ዊል ስታርት ወርክ ኔክስት ዊክ ምን ማለት ነው? አይ ዊል ስታርት ወርክ ኔክስት ዊክ ማለት ቀጣይ ሳምንት ስራ እጀምራለሁ ማለት ነው። ስታርት ማለት መጀመር ነው። ወርክ ስራ ነው። እንግዲህ ስለዚህ አንድ ላይ ሲገጣጠሙ አይ ዊል ስታርት ወርክ ኔክስት ዊክ ማለት ቀጣይ ሳምንት፣ ኔክስት ዊክ ማለት ቀጣይ ማለት ነው። ቀጣይ ሳምንት ስራ እጀምራለሁ ለማለት ስትፈልጉ አይ ዊል ስታርት ወርክ ኔክስት ዊክ ትላላችሁ ማለት ነው። እንግዲህ እያንዳንዳቸው ሲነበቡ ከመጀመሪያው አይ ዊል ስታርት ወርክ ኔክስት ዊክ፣ እያንዳንዱ በአማርኛ አስቀምጭላችኋለሁ። አይ ዊል ስታርት ወርክ ኔክስት ዊክ ቀጣይ ሳምንት ስራ እጀምራለሁ ለማለት ስትፈልጉ በዚህ አይነት መልኩ ማናገር ትችላላችሁ ማለት ነው። መናገር ትችላላችሁ። ቀጣይ የተቀመጠው ደግሞ ሌላው ምሳሌ ቀጣይ ያስቀመጥኩላችሁ አይ ካን ዱ ኤኒ ጆብ ምን ይላል? እንደምታዩት አይ ካን ዱ ኤኒ ጆብ ሲነበብም እንደምታዩት አይ ካን ዱ ኤኒ ጆብ ምን ማለት ነው? በአማርኛው ሲተረጎም ምን ማለት ነው? ማንኛውንም ስራ መስራት እችላለሁ ለማለት ስትፈልጉ ማንኛውንም ስራ መስራት እችላለሁ ለማለት ስትፈልጉ አይ ካን ዱ ኤኒ ጆብ ማንኛውንም ስራ መስራት እችላለሁ። ድጋሜ ሳነብላችሁ አይ ካን ዱ ኤኒ ጆብ አይ ካን ዱ ኤኒ ጆብ ማንኛውንም ስራ መስራት እችላለሁ ለማለት ስትፈልጉ አይ ካን ዱ ኤኒ ጆብ ማለት ትችላላችሁ ማለት ነው በቀላሉ። ቀጣይ እየተቀመጠላችሁ ደግሞ ምንድነው? አይ ዋንት እንደምታዩት ከመጀመሪያው አይ ዋንት ዩ ቱ ሄልፕ ሚ ሲነበብ በአማርኛው አስቀምጬላችኋለሁ። አይ ዋንት ዩ ቱ ሄልፕ ሚ ይህ ማለት ማለት ነው። አይ ዋንት ዩ ቱ ሄልፕ ሚ ማለት እንዲታግዘኝ ወይም ደግሞ እንዲታግዥኝ እፈልጋለሁ ለማለት ስትፈልጉ እንዲታግዘኝ ወይም ደግሞ እንዲታግዥኝ እፈልጋለሁ ለማለት ስትፈልጉ አይ ዋንት ዩ ቱ ሄልፕ ሚ ትላላችሁ ማለት ነው በቀላሉ። ሲነበብ ድጋሚ አይ ዋንት ዩ ቱ ሄልፕ ሚ አይ ዋንት ዩ ቱ ሄልፕ ሚ ማለት አይ ዋንት ዩ ቱ ሄልፕ ሚ ማለት እንዲታግዘኝ ወይም ደግሞ እንዲታግዥኝ እፈልጋለሁ ለማለት ስትፈልጉ በዚህ መልኩ ማናገር ትችላላችሁ በቀላሉ ማለት ነው። ቀጥሎ የተቀመጠላችሁ ደግሞ ያስቀመጥኩላችሁ ምን ይላል? ዋት ዱ ዩ ዋንት ቱ ድሪንክ ሲነበብም አስቀምጬላችኋለሁ። ሲነበብ በቀላሉ ዋት ዱ ዩ ዋንት ቱ ድሪንክ ምን ማለት ነው? ሲተረጎም በአማርኛው ምን መጠጣት ትፈልጋለህ? ምን መጠጣት ትፈልጋለህ ስትሉ ዋት ዱ ዩ ዋንት ቱ ድሪንክ ትላላችሁ ማለት ነው። ምን መጠጣት ትፈልጋለህ ለማለት ዋት ዱ ዩ ዋንት ቱ ድሪንክ ትላላችሁ። ድሪንክ መጠጣት ነው። ዋንት መፈለግ ነው። ዋት ማለት ደግሞ ምን ማለት ነው? ባለፈው አስቀምጬላችኋለሁ። ኩዌሽን ወርድስ ከሚባሉት አስቀምጬላችኋለሁ። ዋት ማለት ምን ለማለት ነው የምንጠቀምበት። ስለዚህ ዋት ዱ ዩ ዋንት ቱ ድሪንክ ማለት ምን መጠጣት ትፈልጋለህ ለማለት ስትፈልጉ በዚህ መልኩ ማናገር ወይም ደግሞ መናገር ትችላላችሁ ማለት ነው። ቀጥሎ የተቀመጠው ለዚህ ምላሽ የሚሆን ምን ይላል? አይ ዋንት ቱ ድሪንክ ቲ ምን ይላል? አይ ዋንት ቱ ድሪንክ ቲ ማለት ሻሂ መጠጣት እፈልጋለሁ። ሻሂ መጠጣት እፈልጋለሁ ስትሉ ምን ትላላችሁ? አይ ዋንት
ቱ ድሪንክ ቲ። አይ ዋንት ቱ ድሪንክ ቲ ማለት ሻይ መጠጣት እፈልጋለሁ ስትሉ አይ ዋንት ቱ ድሪንክ ቲ ማለት ሻይ መጠጣት እፈልጋለሁ ለማለት በቀላሉ ይህን ቃላት መጠቀም ትችላላችሁ ማለት ነው። ቀጥሎ የተቀመጠው ደግሞ ቀጣይ ያስቀመጥኩላችሁ ምሳሌ ምን ይላል? እንደምታዩት የመጀመሪያውን ስናይ ከመጀመሪያው ዌን ዲድ ዩ ኢት ዩር ላንች ምን ማለት ነው? ዌን ዲድ ዩ ኢት ዩር ላንች ማለት ምሳህን መቼ በላህ፣ ምሳህን መቼ በላህ ለማለት ስትፈልጉ ዌን ዲድ ዩ ኢት ዩር ላንች ምሳህን መቼ በላህ እንዴት እንደሚነበብ አስቀምጬላችኋለሁ። ዌን ዲድ ዩ ኢት ዩር ላንች ምሳህን መቼ በላህ ለማለት በቀላሉ ዌን ዲድ ዩ ኢት ዩር ላንች ትላላችሁ ማለት ነው። ቀጥሎ የተቀመጠላችሁ እንግዲህ ለዚህ ምላሽ የሚሰጠው ሰው ምን ይላል? እንደምታዩት አይ ኤት 2 hours ago አይ ኤት 2 hours ago በሲምፕል ፓስት ይመልስላችኋል ማለት ነው። ያለፈ ስለሆነ ኢት ከላይ የተቀመጠው ፊት መጀመሪያ የተቀመጠው ኢኤቲ ነበረ። አሁን ደግሞ ኤቲኢ የሆነው ቨርብ ቱ ስለሆነ ነው። ወደ ፓስት ያለፈ ስለሆነ መብላቱ ያለፈ ስለሆነ ኢት ማለት መብላት ነው። ኤት ሲሆን ደግሞ በላሁ ለማለት ስለፈለገ ነው። ስለዚህ ሲፈልግ በዚህ መልኩ ያስቀምጣል ማለት ነው። እንግዲህ እያንዳንዱ ስዕሉን ያስቀመጥኩላችሁ ፊት ለፊት ግልጽ እንዲሆንላችሁ እንዲገባችሁ በማሰብ ነው። እንግዲህ የመጀመሪያው ሲነበብ እንደምታዩት አይ ኤት 2 hours ago ማለት ከ2 ሰዓት በፊት በላሁ ለማለት ሲፈልግ አይ ኤት 2 hours ago ከ2 ሰዓት በፊት በላሁ አላችሁ። በቀላሉ ተናገራችሁ ይሄን ብላችሁ ማለት ነው። በቀላሉ በዚህ መልኩ መለማመድ ትችላላችሁ። ከመጀመሪያው አንድ ስደግምላችሁ እንግዲህ የመጀመሪያው ምን ነበር? አይ ዊል ስታርት ወርክ ኔክስት ዊክ። እንግዲህ ስዕሉን ያስቀመጥኩላችሁ ስራ ጋራ የተገናኘ መሆኑን ለማመልከት ነው። ይህ ማለት ምንድነው? ቀጣይ ሳምንት ስራ ጀምራለሁ ለማለት ስትፈልጉ አይ ዊል ስታርት ወርክ ኔክስት ዊክ ትላላችሁ ማለት ነው። ቀጥሎ የተቀመጠው ደግሞ አይ ካን ዱ ኤኒ ጆብ ማንኛውንም ስራ መስራት እችላለሁ ስትሉ ኦፕን ማይንድ ስትሆኑ በቃ ፈቃደኝነታችሁን ስታሳዩ አይ ካን ዱ ኤኒ ጆብ ማንኛውንም ስራ መስራት እችላለሁ አላችሁ ማለት ነው። ቀጥሎ የተቀመጠው አይ ዋንት ዩ ቱ ሄልፕ ሚ ምን ማለት ነው? ይሄ እንዲታግዘኝ ወይም ደግሞ እንዲታግዥኝ እፈልጋለሁ ለማለት ስትፈልጉ በዚህ መልኩ ታወራላችሁ ማለት ነው። ቀጥሎ የተቀመጠው ደግሞ what do you want to drink ምን አይነት መጠጥ ነው መጠጣት የምትፈልገው? ምን መጠጣት ትፈልጋለህ ለማለት ስትፈልጉ በዚህ መልኩ ትናገራላችሁ። I want to drink tea ምን መጠጣት ትፈልጋለህ ስትባሉ መጠጣት የምፈልገው ሻይ ነው፣ ሻይ መጠጣት እፈልጋለሁ ብላችሁ ነው መመለስ I want to drink tea ትላላችሁ ማለት ነው። ቀጥሎ የተቀመጠው ደግሞ when did you eat your lunch መቼ ምሳህን በላህ? እንግዲህ ይሄ ኩዌሽን ወርድስ when ማለት መቼ ነው፣ ጊዜን አመልካች ነው። when ብያችኋለሁ ባለፈው ኩዌሽን ወርድ ላይ። ስለዚህ እኔ WH ኩዌሽን የሚባሉት ወይም ደግሞ ኩዌሽን ወርድስ የሚባሉት በጣም ወሳኝ ናቸው። ለእንደዚህ አይነት ጥያቄ መመለስ ቃለ ምልልሶች በጣም ወሳኝ ናቸው። እነሱን መያዝ ይጠበቅባችኋል ማለት ነው። ከዚህ ቪዲዮ ስር ላይ ያስቀምጥላችኋለሁ። ይህን when did you eat your lunch ማለት ምን ማለት ነው? ምሳህን መቼ በላህ? ቀጥሎ የተቀመጠው ደግሞ I ate 2 hours ago ከ2 ሰዓት በፊት በላው ብሎ ይመልሳል ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ። ሌላው በኦንላይን ለመማር የምትፈልጉ ባስቀመጥኩላችሁ ስልክ ቁጥር በመደወል ወይም በኢሞ፣ ቴሌግራም፣ ዋትስአፕ ላይ ሀይ ብትሉ ታገኛላችሁ። እናንተ በሚመቻችሁ ጊዜና ሰዓት አመቻችታችሁ በሳምንት ከ3 እስከ 5 ቀን ባለው ለአንዳንድ ሰዓት በኦንላይን በየትኛውም ሀገር ሆናችሁ በየትኛውም ቦታ ሆናችሁ በኦንላይን መማር ትችላላችሁ ማለት ነው። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ። ቻው